ይህ የታሪክ ድምጽ ነው። በታሪካችን አብራችሁን ቆዩ። ሰው ይፈጠር ካልን ይሁን ባህር ዳር እንደምንሽ ጣና የሁሉ መንደር ያኛው ክፍለ ዘመን ውጥን ከተማ ነሽ ሁሌም ይናፍቃል ውበትና ጀልባሽ። እስኪ ፍቀዱልኝ ልናገር ትንሽ ካንቺ ስለወጣው ብዙም እንዳልሸሽ ውቢቷ ባህር ዳር። ባህር ዳር በያኛው ክፍለ ዘመን የተመሰረተች ብርቅዬ ከተማ ናት። ይህች ውብ ከተማ በግምት 160 ካሬ ኪሎ ሜትር አካባቢ ቆዳ ስፋት ሲኖራት በጣና ሐይቅ ደቡብ ዳር የምትገኝ ከተማ ነች። ከ400 እስከ 500 ሺህ ሰዎች ሰፍረው ይኖሩ እንደሆነ አንዳንድ መዛግብት አስቀምጠዋል። ባህር ዳር የራሷ የሆነ ኢንዲጀነስ ወይም ሀገር በቀል ሕዝብ የሌላት ነገር ግን በከተማ ምቹነትና መልከ መልካምነት የበዛባት በመሆኗ ጎንደሬው፣ ጎጃሜው፣ አዴቴው፣ ጋይንቴው፣ እስቴው፣ ፋርጤው፣ ዱርቤቴው እያሉ እየተባባሉ የሚኖሩት ሕዝቦች ናቸው። ባህር ዳር ወደ 18 ቀበሌዎች ሲኖራት ሁሉም ቀበሌዎች የራሳቸው ቀለም አላቸው። እኔም የማውቀው ልናገር ስል ቀበሌ 6ን አስቀድማለሁ። ቀበሌ 6 ቀውጢው ሰፈር ሲባል የሚሆነው ቢኖርህም ባይኖርህም የምትኖርበት ሰፈር ሲሆን የጨዋታው ድምቀት ረሃብን ማጣትን ያስተዋል። ከድሮ ቤታችን እስከ ማማንባሻ ከትምህርት ቤት መልስ ይሆናል ማምሻ ከጎጃም ሆቴል እስከ ዴስቲቪው ሁሌም ትዝ ይለኛል ፒኤስ ጨዋታው። እስኪ አለፍ ልበል ፕሮቴክሽን ሃውስ ጊዮርጊስ ትዝ አለኝ ተሳልሜ ሳልፍ። ባህር ዳር ከተማ ከቀበሌዎች ባሻገር በክፍለ ከተሞች ተከፋፍላ የተመሰረተች ስትሆን ከነዚህም አዲስ ከተማ፣ ፋሲሎ ክፍለ ከተማ፣ በላይ ዘለቀ፣ ግሽ አባይ፣ ሽምብጥ ሚካኤል በመባል ይታወቃሉ። ከዘረዘርኳቸው ውስጥ ይሳትኳቸው ካሉም እናንተ ወረሞኝ ወይም ንገሩኝ። ባህር ዳር ከተማ የባለ ብዙ ገዳማት አድባራት ባለቤት ስትሆን ከከተማዋ በጣና ሐይቅና በአባይ ወንዝ ዳርቻ ትገኛለች። ጣና ሐይቅ በከተማዋ በኩል ጥንታዊ ጊዮርጊስ ቤተክርስቲያን መነሻ አድርጎ ዘጌ ጎርጎራ ድረስ የተቀመጠ ሲሆን አባይ በበኩሉ በአባይ ማዶ መተላለፊያ ድልድይ ወደ ታች በጋ ክረምት ይዘምታል። ጣና ሐይቅ ለከተማ ውበትና የቱሪስት መስህብ ሆኖ እያገለገለ ሲሆን ሐይቁ በግምት 3150 ካሬ ኪሎ ሜትር ያክል ስፋት ሲኖረው ይኸውም የከተማዋን 2 እጥፍ ያክል እንደሚበልጥ ማሳያ ነው ተብሎ ይታመናል። ይህ ሐይቅ ከ9 እስከ 14 ሜትር ጥልቀት ያለው ሲሆን በኢትዮጵያም አንደኛው ወይም ትልቁ ነው ይላሉ። ባህር ዳር የሚለው ቃል በሁለት መንገድ ሲከፈል በአማርኛ ባህርና ዳር የሚል ነው። ባህር የሚለው ትልቅ ውሃ ሲሆን ይህም ጣና ሐይቅን የሚወክል ይሆናል። ዳር የሚለው ደግሞ ዳርቻ ወይም ጎን የሚል ስያሜ የሚሰጥ ነው። ጠቅለል ሲል ትርጉሙም በባህር ወይም ሐይቅ ዳር ያለች ቦታ ማለት ነው። ባህር ዳር የተፈጥሮ ውበት ብቻም ሳትሆን የኢትዮጵያ ኦርቶዶክስ ታሪክን በሺዎች ዓመታት የጠበቁ ቅዱሳን ገዳማትን የሚያካትት መንፈሳዊ ማዕከል ነው። ከነዚህ ውስጥም ውራ ኪዳነ ምሕረት፣ ክብራን ገብርኤል ገዳም፣ ደብረ ማርያም ገዳም፣ አዝዋ ማርያም ገዳምና ቅዱስ ጊዮርጊስ ቤተክርስቲያን ይገኙበታል። ውራ ኪዳነ ምሕረት በቱሪስቶችና በምዕመናን በጣም የሚጎበኝ ገዳም ሲሆን ቅዱስ ጊዮርጊስ ደግሞ በከተማ ውስጥ ከሚገኙ ታዋቂ አብያተ ክርስቲያናት አንዱ ነው። ወፎቹ ሲንጫጩ ዜማቸው ሲሰማ አሁንስ ትዝ አሉኝ ልሂድ መሰልማ ፋሲሎ ውለን ጣናን አመሻሽ ባሳው በኩልማ ተናፋቂ ነሽ። የሁሉ ታሪክ ከየት የመጣ ነው ሆዴን ባርባር ሲለው ምን ላርግ ብላችሁ ነው። ውድ የታሪክ ድምጽ አድማጮቼ የዛሬው ዝግጅቴ እዚህ ላይ ተጠናቋል። በሚቀጥለው ሳምንት በሌላ ክፍል እስከምንገናኝ መልካም ሳምንት፣ ደህና ሁኑ።